ሰላም ጤና ይስጥልኝ የጨብሲ ሚዲያ ተከታታዮች አሁን ከቀኑ ሰዓቱን እቤት ትቼው መጥቻለሁ። ዜናውን የማቀርብላችሁ እኔ የዘነበች ባል ዝናቡ ነኝ። ከዜናው ጋር ፏፈሽ እያላችሁ አብራችሁን ቆዩ። አሁን በደረሰን መረጃ የትምህርት ሚኒስቴሩ አቶ ብርሃኑ ነጋ ሁለት የንጹሃን ቅማል ነፍሶች በማጥፋት ወንጀል ተከሰሱ። ይሄም የሆነው የብርሃኑ ነጋ መላጣ እንደ ሰሃራ በረሃ ምድረ በዳ ስለሆነ ቅማሎቹ የሚሸሸጉበት ስላላገኙ በበረሃው ሊሞቱ ችለዋል። ከሳሽ የቅማል ቤተሰቦች በብርሃኑ ነጋ ላይ ለምስክርነት የ12ኛ ክፍል ተማሪዎችን አቀረቡ ሲሉ ለጨብሲ ሚዲያ ተናገሩ። ይሄን የመሰለ ዜና አቅርቤላችሁ ላይክ እና ፎሎ እያደረጋችሁ ኮፒ ሊንክን በዛው አትርሱ ባካችሁ። ሰላም ጤና ይስጥልኝ የጨብሲ ሚዲያ ተከታታዮች፣ አሁን ከቀኑ ሰዓቱ በጣም ቆስቁሷል። ዜናውን የማቀርብላችሁ እኔ ቀንብዳቸው ከዜናው ጋር አብራችሁን ቆዩ። አሁን በደረሰን መረጃ በአልጋ ዞን በፍራሽ ወረዳ በብድርብስ ቀበሌ ውስጥ 1 ኪሎ 150 የሚሞላ ግለሰብ በቁንጫዎች ላይ ግድያ እንደፈጸመ ተነገረ። ይሄም የሆነው ሰውየው አልጋው ላይ በመንከባለል ነው ሲሉ አቶ ቅማል በፌስቡክ ገጻቸው አስታወቁ። ወደ ሌላኛው ዜና ስናልፍ ከአህዮች መንደር አንዲት የ14 ዓመት ሴት አህያ ላይ ጾታዊ ትንኮሳ ተፈጸመ። ይሄም የሆነው ወንዱ አህያ አጥር ዘሎ በመግባት ነው ሲሉ አቶ ኮማንደር ሞላ አስታወቁ። ሰበር ዜና፣ ሰሞኑን ሰው ሲሞት ለቅሶ ቤት ማልቀስ ቀረ። ምክንያቱም ጆን ዳንኤልና እስጢፎን የመሳሰሉ ምርጥ አልቃሾች ስለመጡ ጆን ዳንኤል አረ ወይኔ ሲል እስጢፎ ወየው እያለ ደረቱን እየመታ ይቀበልላቸዋል። እነዚህን የመሳሰሉ አልቃሾች የምትፈልጉ ሰዎች ኮመንት ላይ ሜንሽን አድርጉላቸው። ወደ ሌላ ዜና ስናልፍ ሰሞኑን ሲንግል ዘፈን ከመብዛቱ የተነሳ የኢትዮጵያ ሕዝብ 3-4 ካልጨውበት መስማት አቁሟል። ይኸው ካሜራማኑ ራሱ ዛሬ የጆን ዳንኤል ዘፈን ለሊቱን ሙሉ ሲያዳምጥ አድሮ ይኸው ምንም መስማት አቁሟል። አንተ አቤኒ አደርኩ ነው ስማ አደ ሁላችሁ የዘንድሮ ዘፈን አሽሽ በሉት። ይኸው ምንም አልሰማ ላይ። ከተመቻችሁ ኮመንት ላይ ላይክ ፎሎ እንዳይረሳ። ይመቻችሁ።